እጢ የሚለው ቃል ብቻውን ሊያስደነግጥ ይችላል። ነገር ግን ሁሉም እጢዎች ካንሰር እንዳልሆኑ ያውቃሉ? ስለ ስርዓተ ተዋልዶ እጢዎች ሊያውቋቸው የሚገቡ 5 ነጥቦች እነሆ። አንደኛ፣ ሁሉም እጢዎች ካንሰር አይደሉም። አብዛኞቹ እጢዎች ቤናይን የሚባሉ ካንሰር ያልሆኑ ናቸው። ለምሳሌ እንደ ማህፀን እጢ ወይም ደግሞ ፋይብሮይድስ እና አብዛኞቹ የኦቫሪ ሲስቶች ከዚህ ይመደባሉ። ሁለተኛ፣ የማህፀን እጢ ወይም ደግሞ ፋይብሮይዶች በጣም የተለመዱ እክሎች ናቸው። እስከ 80% የሚሆኑ ሴቶች በህይወት ዘመናቸው የማህፀን እጢ ሊያጋጥሟቸው ይችላል። እነዚህ እጢዎች ደግሞ ካንሰር የመሆን እድላቸው በጣም ዝቅተኛ ነው። ሶስተኛ፣ ብዙ ጊዜ ምልክት አያሳዩም። በተለይ የካንሰር እጢዎች በመጀመሪያው ደረጃ ላይ ምንም አይነት ህመም ወይም ደግሞ ምልክት ላያሳዩ ይችላሉ። ስለዚህ መደበኛ ምርመራ ማድረግ እጅግ ወሳኝ ነው። አራተኛ፣ የቤተሰብ ታሪክ ተጽዕኖ አለው። በቤተሰቡ ውስጥ የማህፀን ወይም ደግሞ የእንቁላል ማምረቻ እጢ የታየባቸው ሰዎች ካሉ የእርሶም የመጋለጥ እድል ሊጨምር ይችላል። አምስተኛ፣ ቀድሞ መታከም ውጤታማ ነው። እጢው ካንሰር ቢሆን እንኳን ቀድሞ ከተደረሰበት በአሁኑ ወቅት ውጤታማ የሆኑ የህክምና አማራጮች አሉ። ምርመራ ማድረግ ለፈውስ የመጀመሪያው እርምጃ ነው። ስለ ጤናው የበለጠ ማወቅ ፍርሃትን ይቀንሳል። ማንኛውም ጥያቄ፣ ሀሳብ ወይ አስተያየት ካላችሁ በውስጥ መስመር ይጠይቁ። ሁሉም